ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁት ቃላት ምስረታ ነው ማለት ነው። ሁለተኛ ድምጾችን ተጠቅሜ ቃላት እየመሰረቱ የማሳያችሁ ይሆናል። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮ ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬም እንደተለመደው በሁለተኛ ድምጾች ቃላትን እየመሰረቱ የማሳያችሁ ይሆናል ማለት ነው። እናንተም አብራችሁ ከኔ ጋር እያነበባችሁ እንዲሁም ቪዲዮን እያቆማችሁ እየጻፋችሁ እስከ መጨረሻው አብራችሁ የተከታተሉ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ከዚህ ላይ ዛሬ ሶስት ሁለተኛ ድምጾችን ይዤላችሁ የመጣው ማለት ነው። በእነዚህ ነው ቃላቶችን እየመሰረቱ የማሳያችሁ። በመጀመሪያ እነዚህን ፊደላቶችን አነብላችሁና ከዛ ደግሞ ቃላቶችን በእያንዳንዱ ፊደላት የሰራችሁን ቃላቶችን አነብላችኋለሁ። አብራችሁ የተከታተሉ። እቺ ማነች? ቡ ከበቤተሰብ ሁለተኛው ማለት ነው። ቡ ቱ ኑ እነዚህ ናቸው። በእነዚህ ደግሞ በእያንዳንዳቸው ቃላቶችን መስርቻለሁ። እነዚህን ቃላቶች በደንብ አድርገን እያየን የምንሄድ ይሆናል ማለት ነው። እናንተም እኔ ጋር አብራችሁ እያነበባችሁ እንዲሁም ቪዲዮን እያቆማችሁ እየጻፋችሁ እስከ መጨረሻው አብራችሁ ቆዩ። ወደ ቪዲዮ በቡ የሰራ ነው ቃል ምንድነው? ከዚህ ላይ ቡድን ቡድን ይላል። ቡድን የሚለውን ስናይ ቡ ማለት ከበቤተሰብ ሁለተኛ ፊደል ነው። ድ ከቤተሰብ ስድስተኛ ፊደል፣ ን ከቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰን ስናነባቸው ቡድን ቡድን የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ቡና ቡና ይላል። ቡና የሚለውን ስናይ ቡ ማለት ከቤተሰብ ሁለተኛ ፊደል ነው። ና ከቤተሰብ አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰን ስናነባቸው ቡና ቡና የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ቡራኬ ቡራኬ ይላል። ቡራኬ የሚለውን ስናይ ቡ ማለት ከቤተሰብ ሁለተኛ ፊደል ነው። ራ ከቤተሰብ አራተኛ ፊደል፣ ኬ ከቤተሰብ አምስተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰን ስናነባቸው ቡራኬ ቡራኬ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ቡናማ ቡናማ ይላል። ቡናማ የሚለውን ስናይ ቡ ማለት ከቤተሰብ ሁለተኛ ፊደል ነው። ና ከቤተሰብ አራተኛ ፊደል፣ ማ ከቤተሰብ አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰን ስናነባቸው ቡናማ ቡናማ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ቡልቡላ ቡልቡላ ይላል። ቡልቡላ የሚለውን ስናይ ቡ ማለት ከቤተሰብ ሁለተኛ ፊደል ነው። ል ከቤተሰብ ስድስተኛ ፊደል፣ ቡ ከቤተሰብ ሁለተኛ ፊደል፣ ላ ከቤተሰብ አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቡልቡላ ቡልቡላ የሚለውን ቃል ማግኘት እንችላለን ማለት ነው። አሁን ያነበብኩላችሁ በቡ የመሰረቷቸው ቃላቶችን ነው። ቀጣይ ደግሞ በቱ የመሰረቷቸው ቃላቶችን አብረን እናነባለን። ኦኬ የመጀመሪያው ቃል ከዚህ ላይ ምን ይላል? ቱታ ቱታ ይላል። ቱታ የሚለውን ስናይ ቱ ማለት ከተቤተሰብ ሁለተኛ ፊደል ነው። ታ ከተቤተሰብ አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰን ስናነባቸው ቱታ ቱታ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ቱሪዝም ቱሪዝም ይላል። ቱሪዝም የሚለውን ስናይ ቱ ማለት ከተቤተሰብ ሁለተኛ ፊደል ነው። ሪ ከቤተሰብ ሶስተኛ ፊደል ነው። ዝ ከቤተሰብ ስድስተኛ ፊደል፣ ም ከቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰን ስናነባቸው ቱሪዝም ቱሪዝም የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ቱሪስት ቱሪስት ይላል። ቱሪስት የሚለውን ስናይ ቱ ማለት ከተቤተሰቦች ሁለተኛ ፊደል ነው። ሪ ከቤተሰቡ ሶስተኛ ፊደል፣ ስ ከቤተሰቡ ስድስተኛ ፊደል፣ ት ከቤተሰቡ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰን ስናነባቸው ቱሪስት ቱሪስት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ቱርክ ቱርክ ይላል። ቱርክ የሚለውን ስናይ ቱ ማለት ከቤተሰብ ሁለተኛ ፊደል ነው። ር ከቤተሰብ ስድስተኛ ፊደል፣ ክ ከቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰን ስናነባቸው ቱርክ ቱርክ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ቱቦ ቱቦ ይላል። ቱቦ የሚለውን ስናይ ቱ ማለት ከቤተሰብ ሁለተኛ ፊደል ነው። ቦ ከቤተሰብ የመጨረሻ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰን ስናነባቸው ቱቦ ቱቦ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ አሁን ያነበብኩላችሁ ደግሞ በቱ የመሰረቷቸው ቃላቶችን ነው። ቀጣይ በኑ የመሰረቷቸው ቃላቶችን አብረን በጋራ እናነባለን። ኦኬ የመጀመሪያው ቃል ከዚህ ላይ ምን ይላል? ኑሃሚን ኑሃሚን ይላል። ኑሃሚን የሚለውን ስናይ ኑ ማለት ከኔ ቤተሰብ ሁለተኛ ፊደል ነው። ሀ ከቤተሰብ የመጀመሪያ ፊደል፣ ሚ ከቤተሰብ ሶስተኛ ፊደል፣ ን ከኔ ቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ኑሃሚን ኑሃሚን የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ኑርዬ
ኑርልኝ ይላል። ኑርልኝ የሚለውን ስናይ ኑ ማለት ከኔ ቤተሰብ ሁለተኛ ፊደል ነው። ር ከኔ ቤተሰብ ስድስተኛ ፊደል፣ ል ከኔ ቤተሰብ ስድስተኛ ፊደል፣ ኝ ከኔ ቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መንገድ ስናነባቸው ኑርልኝ ኑርልኝ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ኑሮ ኑሮ ይላል። ኑሮ የሚለውን ስናይ ኑ ማለት ከኔ ቤተሰቦች ሁለተኛ ፊደል ነው። ሮ ከኔ ቤተሰቦች የመጨረሻ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መንገድ ስናነባቸው ኑሮ ኑሮ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ኑረዲን ኑረዲን ይላል። ኑረዲን የሚለውን ስናይ ኑ ማለት ከኔ ቤተሰብ ሁለተኛ ፊደል ነው። ረ ከኔ ቤተሰብ የመጀመሪያ ፊደል፣ ዲ ከኔ ቤተሰብ ሶስተኛ ፊደል፣ ን ከኔ ቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መንገድ ስናነባቸው ኑረዲን ኑረዲን የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ኑርዬ ኑርዬ ይላል። ኑርዬ የሚለውን ስናይ ኑ ማለት ከኔ ቤተሰቦች ሁለተኛ ፊደል ነው። ር ከኔ ቤተሰቦች ስድስተኛ ፊደል፣ የ ከኔ ቤተሰቦች አምስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መንገድ ስናነባቸው ኑርዬ ኑርዬ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ እንደዛ አድርገን ካነበብን በኋላ ደግሞ ፈጠን ፈጠን እያደረግን ማንበብ አለብን ማለት ነው። በመጀመሪያ እንደዚህ አድርገን ረጋ ብለን እናነባቸዋለን። ከዛ ደግሞ ፈጠን ፈጠን እያለን ማንበብ አለብን ማለት ነው። ስለዚህ አሁን እኔ ደግሞ ፈጠን ፈጠን እያልኩ አነብላችኋለሁ። እናንተም ልክ እንደኔ ፈጠን ፈጠን እያላችሁ እያነበባችሁ፣ እንዲሁም በተመሳሳይ ቪዲዮን ደግሞ እያቆማችሁ እያነበባችሁ ተከታተሉኝ። ወደ ቪዲዮ ኦኬ። እዚህ ላይ ምን ይላል? የመጀመሪያው ቡድን፣ ቡና፣ ቡራኬ፣ ቡናማ፣ ቡልቡላ። በቱ የመሰረቷቸው ደግሞ ቱታ፣ ቱሪዝም፣ ቱሪስት፣ ቱርክ፣ ቱቦ። በኑ የመሰረቷቸው ደግሞ ኑሃሚን፣ ኑርልኝ፣ ኑሮ፣ ኑረዲን፣ ኑርዬ። ልክ እንደዚህ አድርጋችሁ ማንበብ ይጠበቅባችኋል ማለት ነው። እንደዚህ እያደርጋችሁ አንብባቸው። በጣም ቀላል ናቸውና እንደዚህ እያደርጋችሁ መለማመድ ይጠበቅባችኋል። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታይ ላይ በማስቀምጥላችሁ ስልክ ቁጥር በ0918 03 46 85 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቀጣይ ደግሞ በሌሎች ቪዲዮ እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።